ቅዱስ ቁርአን እውቅ የተፍሲር መጽሐፍን መሰረት ያደረገ የቁርአን ፍችና ማብራሪያ። ክፍል 1 ከድንጋጌዎቹ ተፈጻሚ የሆኑ ዘንድ የተላለፈ መመሪያ መሆኑን በማስታወስ ይወጣናል ይህ ክፍል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ኢንሻአላህ በአዲስ ርዕስ ብቅ ብያለሁ። ቻናሉን ሰብስክራይብ ያድርጉ። ቅዱስ ቁርአን እውቅ የተፍሲር መጽሐፍን መሰረት ያደረገ የቁርአን ፍችና ማብራሪያ። ክፍል 1 ከድንጋጌዎቹ ተፈጻሚ ሆኑ ዘንድ የተላለፈ መመሪያ መሆኑን በማስታወስ ይወጣናል ይህ ክፍል። በቀጣይነትም የዝሙት አስከፊነትና ቅጣት ተመልክቷል። ቀጥሎ የንጹሃን ሴቶችን ስም በዝሙት ማርከስ የሚያስከትለውን ቅጣትና ይህ የሆነበት ሰበብ ተገለጸ። በዚህ ረገድ ለተጋቢዎች የተላለፈ የተለያየ ድንጋጌዎችም ተወሳ። ከዚያም ሐዲሰል ኢፍክ የቅጥፈት ታሪክ በመባል የሚታወቀው ክስተት ተወሳ። ታሪኩ አይሻና አንድ ወጣት በዝሙት የታሙበት በዚህ ሰበብ የነብዩ ቤተሰቦችና ሙስሊም ማህበረሰብ የታወቀ ታሪክ ነው። ዝርዝሩን በአንቀጾቹ የግዴታ ሰዎች ላይ እናገኛለን። በመጨረሻ መጥፎ ሴቶች መልካም ወንዶች ለመልካም ሴቶች የተገቡ ተገለጸ። ቢስሚላሂ ራህማን ራሂም አላህ እጅግ በጣም ሩህሩህ በጣም አዛኝ ነው። ይህች በአንተ ላይ የወረደችና ድንጋጌዋ የጽናት ያደረግናት ምዕራፍ ናት። ከውስጧም ግልጽና የተብራሩ አንቀጾችን አሰፈርን። ትገሰጹ ዘንድ ይህንን አደረግን። የሴትንም የወንድንም ዝሙት ፈጻሚዎችን እያንዳንዳቸው መቶ ግርፋት እንዲገረፍናቸው። በአላህና በዓለም የምታምኑ ከሆናችሁ በአላህ ፍርድ ርህራሄ አያያዛችሁ። ቅጣታችሁንም ከአማኞች የተወሰነ ክፍል ተመልከቱ። መግቢያ ላይ እንደገለጽነው ምዕራፏ ሸሪዓዊ ድንጋጌዎችን፣ ማህበራዊ ግንኙነት ስርዓት የሚያስይዙ የስነ ምግባር ደንቦችን ያካተተች። ይህ መግቢያ ሁሉም ድንጋጌዎች መፈጸማቸው ግድ እንደሆነ ይገልጻል። ፈረድና ሀ የሚለው ቃል ሁሉም አስተምህሮቶቹን ሊፈጽሙ የሚገቡ መሆናቸውን በአንቀጾች ለመግለጽ የተወሳ ነው። በመጀመሪያዎቹ የኢስላም ዘመናት የዝሙት ቅጣት በአን-ኒሳ 15-16 ላይ የተገለጸ ነበር። ሌላ የቅጣት ድንጋጌ እስከሚወርድ ድረስ ድንጋጌ እንደሚሰሩ ተገልጿል። እንደሚገለጸው የተነገረውን ድንጋጌ ይህ አንቀጽ ያዘለው መልእክት ነው። ይኸውም ለአካለ መጠን የደረሱና ያላገቡ ሙስሊም ሴቶችና ወንዶች ባሪያ ወይንም እብድ እስካልሆኑ ድረስ ዝሙት ለመፈጸም በግርፋት ይቀጣሉ። ጋብቻ ፈጽመው የሚያውቁትን ግን በድንጋይ ተወግረው ይገደላሉ። ዝሙተኛ ወንድም ዝሙት የምትፈጽምን ወይንም ጣዖት አምላኪ የሆነችን እንጂ ሊያገባ አይገባም። የሴት ዝሙት ፈጻሚ ዝሙተኛ ወይንም ጣዖት አምላኪን እንጂ ልታገባ አይገባም። ይህ ዝሙተኛን ማግባት ለአማኞች እርም ተደርጓል። በኃይለኛው ድንጋጌ በድንጋይ መወገር በሐዲስ የጸና ነው። ግርፋቱ ግን በዚህ የቁርአን አንቀጽ ተመልክቷል። ቁርአናዊ መልእክት ጥልቅና ሁለቱን የቅጣት አይነቶች ለያይቶ የፈጸሙትን በድንጋይ ወግረው መግደላቸው መረጋገጡ የግርፋት ቅጣት ላላገቡ ዝሙት ፈጻሚዎች ብቻ መሆኑ ተለይቶ ታወቀ። ከጋብቻ በኋላ ዝሙት የሚፈጽሙ በወሲብ ስሜትን በአግባቡ የሚያስተናግዱበትን መንገድ ያወቀ በመሆኑ ከዚያ በኋላ ዝሙትን መምረጡ የባህሪውን አልቅጥ መበላሸትና መበከልን አመልካች በመሆኑ ቅጣቱ ከበድ እንዲል ሆኗል። ቅጣቱ ያለምንም መለሳለስ ተፈጻሚ ሊሆን እንደሚገባ ይህ አንቀጽ ያስተምረናል። በአላህና በመላእክቱ የምታምኑ ከሆናችሁ በአላህ ፍርድ ርህራሄ አያያዛችሁ። ከዚህ ሸሪዓዊ ቅጣት ካገቡ በኋላ ዝሙትን የፈጸሙ ተገርፈው ይገደላሉ ወይስ
መወገር ብቻ በቂያቸው ነው? ከጋብቻ በፊት ዝሙት የሚፈጽሙትንስ መግረፍ ከተቀጡ በኋላ በግዞት ይቀጣሉ ወይስ አይቀጡም? የባሪያ ዝሙት ፈጻሚዎች ከጋብቻ በፊት እና በኋላ ቅጣትስ ባሪያ ካልሆኑ ጋር ተመሳሳይ ነው ወይስ ይለያል? በሚሉ ሌሎች ጥያቄዎች ዙሪያ የተለያዩ የፊቅህ ሀሳቦች ይሰነዘራሉ። ዝርዝር ፍቅሃዊ ትንተና ውስጥ አንገባም። እነኚህን ነጥቦች የበለጠ ለመረዳት የፊቅህ መጽሐፍትን እንዲያነቡ ይጋበዛሉ። ዝሙት ፈጻሚዎች ከዚያ ዝሙት በሚፈጽሙበት ቅጽበት አማኞች አይደሉም። ከእምነት እጅግ በራቀ ስነልቦናና ስሜት ውስጥ ሆነው ነው የሚያከናውኑት። አማኝ ነፍስ በእንዲህ አይነቱ ጸያፍ ተግባር ከተሳተፈች ነፍስ ጋር በጋብቻ ለመተሳሰር ህሊናዋ አይፈቅድላትም። ኢማም አህመድ ይህን አንቀጽ መነሻ በማድረግ በአንድ ዝሙት ፈጻሚት እና በንጹህ አማኝ መካከል ንስሐ እስካልገባች ድረስ በጋብቻ መተሳሰራቸው ሐራም እርም ነው እስከ ማለት ደርሰዋል። በዚህ ረገድ ያለውን ፊቅሃዊ ትንተና ለባለቤቶቹ እንተወዋለን። በጥቅሉ ግን አማኝ ነፍስ ከዝሙት ፈጻሚ ጋር በጋብቻ ለመተሳሰር ፈጽሞ የማይፈቅድና ሐራም እርም እስከሚመስል ድረስ የምትጠየፍ መሆኑን አንቀጹ ያመለክታል። ይህ ድንጋጌ ዝሙተኛን ከሙስሊም ማህበረሰብ ሊያስተሳስራቸው የሚችለው የጋብቻ ገመድ ይበጠሳል። ኢስላም ይህን ጠንካራ ድንጋጌ ያስቀመጠው የሰውን ልጅ የወሲብ ስሜት ለማፈን ተፈጥሮን ለመዋጋት አይደለም። ወሲብ ለላቀ ዓላማ የተጠቀመ ስሜት ነው። ገና በአግባቡና በስርዓቱ መስተናገድ አለበት። ንጹህ በሆነ መንገድ መፈጸም አለበት። ከዚያ ውጭ ያለው ርክሰት ነው። ኢስላም በንጹህ የሚዋጋው ይህን የርክሰት ዝንባሌ ነው። ያለ ርህራሄም ይፋለመዋል። ገና ኢስላም ይህንን ጠበቅ ያለ ህግ መደንገጉ ዝሙት ለመፈጸም የሚገፋፋ መንገዶችን ሁሉ ከዘጋ በኋላ ነው። ቅጣቱ በሚፈጸሙበት ዝሙት መፈጸሙ በእርግጥ በእርግጠኝነት የሚታወቅ ብቻ ነው። ኢስላም ምሉእ የህይወት ጎዳና ነውና መሰረቱ ቅጣት ሳይሆን ንጹህ ህይወት መምራት የሚያስችል ልዩነቶችን በመዘርጋት ላይ ያተኮረ ነው። የወሲብ ስሜቱን ባለመንገድ ማስተናገድ የሚችልባቸው ሁኔታዎች ሁሉ ያሉ ርክሰትን የመረጠው ግን ኢስላም ያለመፍረድ ይቀዋል። ኢስላም ወንጀል ከመፈጸሙ በፊት እንዳይፈጽም የሚወስዳቸው ጥንቃቄዎችና የመከላከያ ስልቶች ጥቂቱ ከዚህ ምዕራፍ ውስጥ ተመልክተዋል። ተገቢ ጥንቃቄ ተደርጎም ወንጀሉ ከፈጸመ አራት ምስክሮች እስኪመሰክሩና 100% እርግጠኛ እስኪሆን ድረስ ቅጣት አይፈጸምም። እርግጠኛነት ደረጃ ከደረሰ በኋላ ግን ቅጣቱ ግድ ይሆናል።